ፖሊስ ክሊራንሲያን ኦትሮ ቢዶን አሻራ ይባዋ ደሞቀሲ አሻራ ቦሽሶ ኮና ዲጋፈ ጠላላ ኢሞሱና ያግዳገቲ ሀጋ ውርሲሪሲቴ ሀጋን ደሞ አቋረጥዳገ ዲኮ ሶኖሪያ ቱቢያ ሳብስክራይብ ኦትተ ዩቲዩብያን ሶኖሪያን ውርሲሪሲያና ዳንዳየተ ኢንቲዮ ቃንታን ኦዳና ቲክቶክን ኦዲዮ ጋኬና ኦዳና ዩቲዩብያ ገሌታ ገዋ እና ዞኒያ ፈወኮነ ወረዳ ቀበሌያ ዞኒያ ወላይታ ሶዶ ፖሊስ መምሪያ ፖሊስ ዲጋፊያ ኤኪዲ ያፕ ቀሲ ኤቲ ኢሚዮ ዲጋፈ ወረቀት ኤኪዲ ሶገሊ ኡትዳገቴ ከጊዶ አሻራ ቦቸበይከ አሻራ ይባገገተ ከጊዶ ሎይቲዲ ሲቴ ገዋ ኤቲ ኢሚዶ ዲጋፊያ ኢንቴ ቦቺዮ አሻራ አይጌ ለበር አይዲያ ኤልኤምአይኤስ ያ ወይኮነ ማጨናቲ ኦሶ ሲጊዲ ሲኦሲ አይባ ኦቶኖ ቦቺዮ አሻራ ኢንቴ ከቦቸነው ኤጌ ኮሼስ ሄጌ አይባ ሲማዲ አንደኛ ኢትዮጵያ ስራና ክህሎት ሚኒስቴር ስራ ጠግዲዮ ጋተን ኦሶ ኮዮ ጋተን ሄጌ ኦሶ ኮዮ ሲስተም ያፕ ኢሶ ግዲዶ ጋን አይ አሳይካ ለበር አይዲያን ማዛጋበትሪ አሻራ ቦቸናገ ግዴታ ግዲዮ ግሻሲ ኤልኤምአይኤስ አሻራ ቦቸታ ሁለተኛ ደግሞ ፖሊስ ክሊራንሲያሲ ኢንቴ ቦቸና አሻራ አውገ ጊኮ ኢንቴ ዲጋፈ ደብዳቤ ኤክሲሚሪ ቴሌ ሳይንጊዮ አፕሊኬሽን ያወተታ ቴሌ ሳይንጊዮ አፕሊኬሽን ያ ወቲስ የሚወደ ሄጋን እራሷን ኢንቴጋ አሻራ ኮየ ቦታ ይደስ ቪዲዮ ተንቀሳቃሽ ቪዲዮ ኦቲድ ኢንተና ፔስ አሻራ ኤክስ ከእንደገና ደግሞ ቀሲ ኩሽን ቢሪያን ኢንቴ ፈረሚወደ ኢንቴጋ ሲግኒቸር ያ ወይም ፕሪማ ኤክዩሳይደ ሲጊዮጋ ሄጋ ግሻሲ ቴሌ ሳይን አፕሊኬሽን ያ ዳውንሎድ ኦተናገ ኢንተፈናንገተስ ዳውንሎድ ኦቲስ የሚሪ ደግሞ ሄጋ ጠቀመትዮ አሰራሪያሲ ፒኔ ኦቲዶ ሙፋ መተግበሪያ ከውጭ ሀገር ወደ ሀገር ቤት የሚመጡ ሰነዶችን ህጋዊነት ካሉበት ሀገር ሆነው እንዴት ማረጋገጥ ይችላሉ? አገልግሎት ለመጀመርና ወደ ዲጂታል ፊርማ ማዕከል ለመግባት ክሬት አካውንት የሚለውን ይጫኑ። ሙሉ ስሙን፣ ኢሜይሉንና የሀገር ኮድ መለያውን ከመረጡ በኋላ ስልክ ቁጥሩን ያስገቡ። በመቀጠል ጠንካራ የይለፍ ቃል ወይም ፓስዋርድ በድጋሚ በሁለቱም ሳጥኖች ውስጥ በትክክል ይሙሉ። ዝቅ ብሎ I agree to terms of service and privacy policy የሚለውን ሳጥን ምልክት በማድረግ በደንብና ሁኔታዎች ከተስማሙ በኋላ ሬጂስተር የሚለውን በመጫን ይቀጥሉ። ከቀረቡት አማራጮች መካከል የሰነድ ህጋዊነትን ለማረጋገጥ የሚያስችለውን authentication and legalization ይምረጡ። በመቀጠል inbound authentication request የሚለውን ከዛም የሚኖሩበትን ሀገር ይምረጡ። ጊዜው ያላለፈበት የኢትዮጵያ ፓስፖርት ወይም ትውልደ ኢትዮጵያዊ ካርድ ኦሪጂናል አይዲ ካሎት ዜግነቱን ኢትዮጵያዊ ወይም ትውልደ ኢትዮጵያዊ በማለት ይምረጡ። የሰነዶን ህጋዊነት የማረጋገጥ ሂደት ከመጀመሩ በፊት ሰነዶ በሰነድ ሰጪ ዩኒቨርሲቲ፣ ሆስፒታል፣ ፍርድ ቤት ወይም ሌላ ተቋም እንዲሁም በመኖሪያ ሀገሩ በሚገኝ የውጭ ጉዳይ ኤጀንሲ መረጋገጥ ይኖርበታል። ይህንንም I have the above document የሚለውን በመምረጥ ይግለጹ። በመቀጠልም የሚያረጋግጡት ሰነድ የራሱ የድርጅት ወይም የሌላ ግለሰብ መሆኑን ይምረጡ። ከዚያም የአመልካች መረጃዎች ሙሉ ስም፣ ጾታ፣ የትውልድ ቀን፣ አድራሻ ይሙሉ። በመቀጠልም የማንነት ማረጋገጫ ሰነዶን ያስገቡ። ይሄም ፓስፖርት፣ የመንጃ ፍቃድ፣ የትውልድ ኢትዮጵያዊ መታወቂያ ወዘተ ሊሆን ይችላል። ሰነዶን ሲያስገቡ ማድረግ የሚኖርበው ጥንቃቄዎች ሁሉንም አስፈላጊ ሰነዶች ማዘጋጀቱን እርግጠኛ ይሁኑ። ሁሉንም የሰነዶን ገጾች ማስገባት አይርሱ። ሰነዶቹን ፎቶ ሲያነሱ እንዳይቆረጡቦ ጥንቃቄ ያድርጉ። ሰነድ የማስገባቱን ሂደት ካቋረጡ እንደ አዲስ ከመነሻው መጀመር ስለሚኖርቦ ጥንቃቄ ያድርጉ። የሰነዶን ህጋዊነት የማረጋገጥ ሂደት ከመጀመሩ በፊት ሰነዶ በመኖሪያ ሀገሩ በሚገኝ የውጭ ጉዳይ ኤጀንሲ መረጋገጡን ኦኬ የሚለውን በመጫን ያረጋግጡ። ሰነዶን ማስገባት ለመጀመር የሰነዱን አይነት ይምረጡ። በመቀጠል የሰነድ ማጣቀሻ ቁጥሩን ያስገቡ። ከዚያም ሰነዶን ማስገባት ይጀምሩ። አዲስ ፎቶ ማንሳት ወይም ከዚህ በፊት ያነሷቸው ፎቶዎች ከጋለሪው መርጦ ማስገባት ይችላሉ። ሰነዶ ፊትና ጀርባ እንዲሁም ከአንድ በላይ የገጽ ብዛት ካለው ሁሉንም ገጾች ማስገባቱን እርግጠኛ ይሁኑ። ማረጋገጫ የሚፈልጉላቸውን ሰነዶች በሙሉ አስገብተው ሲጨርሱ ደን አፕሎዲንግ የሚለውን ይጫኑ። ሰነዶቹ ወደ ሲስተም እስኪገቡ ድረስ ለጥቂት ሰከንዶች ይጠብቁ። በመቀጠል ያስገቧቸውን ሰነዶች እንዲሁም መረጃ ዝርዝር ይመልከቱ። የማረጋገጥ ሂደቱን ለመቀጠል ስታር ሳይኒንግ የሚለውን ይጫኑ። ከዚያም ሲግኔቸር ወደሚለው ክፍል በመሄድ በቅድሚያ የቪዲዮ ምልክቱን በመምረጥ ሪከርድ የቪዲዮ ሲግኔቸር የሚለውን ይጫኑ። ፊቶ በካሜራ ማል መሆኑን እርግጠኛ በመሆን ቀዩን ቁልፍ ተጭነው በስክሪኑ ላይ የሚታየውን ጽሑፍ ድምጹን ከፍ አድርገው ያንብቡ። በመቀጠል የፊርማ ምልክቱን ተጭነው በሚመጣለው ሳጥን ውስጥ በጣቶ ወይም በፔን ይፈርሙና ዩዝ ኢት የሚለውን ይጫኑ። ቪዲዮና ፊርማ በሰነዱ ላይ ማረፋቸውን ካዩ በኋላ ኮንቲኒው የሚለውን በመጫን ፊርማውን ያረጋግጡ።
ሁሉንም የፊርማ ሂደቶች ካጠናቀቁ በኋላ ሲስተሙ ሰነዱን አቀናጅቶ እስኪጨርስ ድረስ ለጥቂት ሰከንዶች ይጠብቁ። በመጨረሻም ክፍያ በመፈጸም ሂደቱን ያጠናቁ። የተረጋገጠው ሰነድ በኢሜል አድራሻው ይደርሶታል።